በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ነው የምናየው። ብርሃነ ዓለም ቅዱስ ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ የጻፈው መልእክት ነው። ነገር ግን ስለ ወገኖቹ ይልቅም ስለ ቤተ ሰዎች የማያስብ ማንም ቢሆን ሃይማኖትም የከዳ ከማያምን ሰው ይልቅ የሚከፋ ነው። በርን እንስማው እንደገና። ነገር ግን ስለ ወገኖቹ ይልቅም ስለ ቤተሰቦች የማያስብ ማንም ቢሆን ሃይማኖትም የከዳ ከማያምን ሰው ይልቅ የሚከፋ ነው። ከዚህ ቃል ጋራ ብዙ ሀሳብ ማውራት ፈልጋለሁ። ብዙ ነገሮች አሉ በሀሳቤና አንደኛው ብዙ ግሮሰሪ ብዙ ቦታ ብትሄዱ ብዙ እናትና አባቶች አሉ እድሜያቸውም የገፋ የሚሰሩ የሚተጉ እየደከማቸው የሚሰሩ እና በጣም ነው የሚያሳዝነው። ለምንድነው የዚህ አገር ሲስተም ምንድነው? ወጣቶቹ መርዛም የሆነ ጭንቅላት አላቸው በብዛት። እኔ ራሴ ያደግኩት የተወለድኩት በአሜሪካ ሲስተም ነው። በዚህ ሀገር ነው ያደግኩት የተወለድኩት። እኔም ራሴ አውቃለሁ። ያው ግልጽ ነው፣ እኔ ራሴ ወጣት ነኝ እና በአእምራቸው ምንድነው ሲያድጉ እናትና አባት መስማት አያስፈልግም። አዎ በወጣት እድሜ አስቸገሩኝ፣ እንዳልወጣ እንዳልጨፍር፣ እንደ ልቤ እንዳልሆን፣ አሁን ስላደግኩኝ ፊታቸውን ለአንድ ደቂቃ ማየት ድምፃቸው መስማት አልፈልግም ይላሉ። ወይ ለነርሲንግም ይወረወራሉ እናትን አባታቸውን፣ ወይ ይሄ ካልሆነ አሳልፎ ይሰጣሉ እናትን አባታቸውን ለችግር፣ ለዚህ ዓለም ማለት ነው፣ ለዚህ ክፉ ዓለም እና ብዙ ወጣቶች እንደዚህ ነው የሚያደርጉት እናትን አባታቸውን እና በጣም ነው የሚያሳዝነው። በዚህ ጾም ወቅት ውስጥ ይሄ ነገር ማስተካከል አለብን። ጓደኛ ካላችሁ እንደዚህ የሚያደርጉ እናትን አባታቸውን የሚሳደቡ፣ የሚያቋሽሹ፣ የሚያሳዝኑ በእድሜያቸው እናትን አባታቸውን የሚነቁ ካሉ ጓደኛችሁን ምከሩ፣ ለቤተ ክርስቲያን አሳልፈው ስጡ፣ ንስሐ አባት እንዲኖራቸው አድርጉ። ይሄ በጣም የከፋ ነገር ነው። ጤናም ራሱ አይኖርም፣ ረጅም እድሜም ራሱ አይኖርም። ለእንደዚህ አይነት ሰው አይኖራቸውም። መጽሐፍ ቅዱስ ምን ይላል? ረጅም እድሜ እንዲኖረ